የሰላም አምላክ ከእናንተ ጋር ይሁን። ዛሬ የምንጸልየው ጸሎት በሕይወታችሁ ላይ ያለውን ጭንቀት የሚያቀልና ሰላምን የሚሰጥ ነው። ቅዱስ መንፈስ በውስጣችሁ ያለውን ጥያቄ እንዲመልስ እስከ መጨረሻው አብራችሁኝ እንድትጸልዩ እጋብዛችኋለሁ። ሁሉን የምትችል ከዘላለም እስከ ዘላለም የምትኖር እግዚአብሔር አምላካችን ስምህ የተባረከ ይሁን። ዛሬ በዚህ ሰዓት በታላቅ ደስታና በአክብሮት በፊት እንቆማለን። አቤቱ ጌታ ሆይ፣ አንተ ወደር የሌለህ በቅድስናህ የምታስደነግጥ በምሕረትህም የምታሳርፍ ታላቅ አምላክ ነህ። ከታላቅ ፍቅሩ የተነሳ እኛ ገና ኃጢአተኞች ሳለን አንድያ ልጁን የሰጠን የፍቅር አምላክ ሆይ እናመሰግንሃለን። ክብር ለጌታችን ለኢየሱስ ክርስቶስ ደሙን ላፈሰሰው ለታረደው በግ እኛን ከኃጢአትና ከሞት ቀንበር ላዳነን ከፈራሽ ዓለም ለለየን ከራሱ ጋር ላስታረቀን ለእርሱ ክብርና ምስጋና ይሁን። አንተ ትላንትናም ዛሬም እስከ ዘላለም ያው ነህ። አሁን ደግሞ በጽድቅና በእውነት ሊፈርድ ለሚመጣው የነገሥታት ንጉሥና የጌቶች ጌታ ለሆነው ለኢየሱስ ክርስቶስ ክብርና ስግደት ሃሌሉያ እናመልክሃለን። ጌታ ሆይ፣ አንተ በዙፋን ላይ ነህ። ዓለም ብትናወጥም ተራሮች ወደ ባሕር ቢሰጥሙም አንተ ግን አትናወጥም። በጌትነትህ ፊት ፍርሃት ይረዳል፣ በብርሃንህም ፊት ጨለማ ይሸሻል። ዛሬም በዚህ ጸሎት ውስጥ ሰላም እንደ ወንዝ እንዲፈስ መንፈስህም በቤታችን ላይ እንዲነግስ እንጸልያለን። ክብር ምስጋናና ኃይል ለዘላለም ላንተ ይሁን። አበረታታችኋለሁ። በኮመንት ክብር ምስጋና ኃይል ለዘላለም ላንተ ይሁን በሉ። የነፍሳችን እረኛ የሆንህ ጌታና መድኃኒታችን ኢየሱስ ክርስቶስ ሆይ፣ ዛሬ በፊትህ የምንቆመው በራሳችን ብቃት ሳይሆን አንተ በሰጠህን በታላቅ የተስፋ ቃል ተመክተን ነው። በዮሐንስ ወንጌል ምዕራፍ 10 ላይ እኔ መልካም እረኛ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ይሰጣል እንዳልከን እኛ ያንተ በጎች ነን። ጌታ ሆይ፣ ዓለም በፍርሃት ብትሞላም በውስጣችን ያለው ጭንቀት ቢበረታም እኛ ግን ያንተን ድምፅ እንሰማለን። አንተ በጎቼን አውቃቸዋለሁ፣ እነርሱም ይከተሉኛል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉ፣ ከእጄም ማንም አይነጥቃቸውም ብለሃል። አቤቱ ጌታ ሆይ፣ እኔ ደካማ ብሆንም በቤትህ ውስጥ ጸንቼ የቆምኩት በራሴ አቅም ሳይሆን በጠንካራ እጆች ስለያዝከኝ ነው። ፍርሃት ሲከበኝ ልቤም ሲሸበር ከእጄ ማንም አይነጥቃችሁም በሚለው ቃልህ ጋሻ ሆነኸኛል። አንተ ትናንትናም ከእኔ ጋር ነበርህ፣ ዛሬም ከእኔ ጋር ነህ፣ ነገም ከእኔ ጋር ትኖራለህ። እረኛዬ ሆይ፣ በማይለወጥ ፍቅርህና በጽኑ እጆች ጠብቀኝ። እንደ ቃልህ መሠረት የሚጠብቅህ አይተኛም። እነሆም እስራኤልን የሚጠብቅ አይተኛም አያንቀላፋም ተብሎ እንደተጻፈ እኔ ባረፍኩበት ጊዜ ሌሊቱ በገዘፈበትና ፍርሃት በሚመላለስበት ሰዓት ሁሉ ያንተ ዓይኖች በእኔ ላይ እንደሆኑ አውቃለሁ። አምላኬ ሆይ፣ አንተ ስለማትተኛና ስለማታንቀላፋ እኔ በፍርሃት አልናወጥም። አንተ ነቅተህ ከጠበቅከኝ ጨለማው ብርሃን ይሆንልኛል። እረኛዬ ሆይ፣ በሰላም አሳርፈኝ፣ በኃይልህም አቁመኝ። የፍርሃት መንፈስ ከእኔ ይራቅ፣ የማረፍና የፍቅር መንፈስ በልቤ ይንገስ። አውጁ በኮመንት ከእጁ ማንም አይነጥቀኝም በሉ። አሁን ደግሞ በጌታ በኢየሱስ ክርስቶስ ስም በተመልካቾቻችን በሰሚዎቻችን ሕይወት ላይ የሰለጠነውን የፍርሃትና የጭንቀት መንፈስ በቃሉ ሥልጣን እንቃወማለን። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ይላል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ። አንተ የፍርሃት መንፈስ ሆይ ከዚህ ቀን ጀምሮ
በተመልካቾቻችንና በሰሚዎቻችን አእምሮና ልብ ላይ ያለ ስልጣን የተሰበረ ይሁን። ጌታ የድፍረትና የእምነት መንፈስን በላያችሁ ላይ አፍስሷል። አቤቱ ጌታ ሆይ በፍርሃት ምክንያት ተሸሽጎና ተደብቆ የቆየው መለኮታዊው ስጦታቸው ዛሬ ይገለጥ። ለምድራችን ለሰዎች የሚጠቅም በውስጣቸው ያስቀመጥከው ታላቅ ብቃት ከመንፈስ ቅዱስ ኃይል የተነሳ ነፃ ይውጣ። ያቀዘቅዛቸው፣ ተስፋ ያስቆረጣቸውና ወደ ኋላ ያስቀራቸው ማንኛውም ክፉ እስራት ሰም በእሳት እንደሚቀልጥ በኢየሱስ ስም ይቅለጥ። ዛሬ ሙሉ ነፃነትን አውጃለሁ። መኖሪያህ የዘላለም አምላክ ነው። የዘላለም ክንዶች ከበታች ናቸው። ዘዳግም 33:27። አቤቱ ጌታ ሆይ ልባችን በሚጠፉ ቁሳቁሶች ላይ እንዳያርፍ እርዳን። ጠላት ቁሳቁስ ቢጎድል ፍርሃትንና ድንጋጤን በሰዎች ልብ ውስጥ ሊዘራ ይጥራል። እኛ ግን የምንኖረው አንድ ነገር ስላለን ወይም ስለሌለን ሳይሆን ባንተ ምሕረትና ቸርነት ብቻ እንደሆነ ዛሬ እናውጃለን። የሚመግበን የሚያኖረንና የሚያስፈልገንን ሁሉ የሚያውቅ አባት አለን። ካልዘሩና ካላጨዱ ወፎች ይልቅ እንደምንበልጥ፣ ዛሬ ታይተው ነገ ከሚጠፉ የሜዳ አበቦች ይልቅ እንደምንሻል ቃል ይናገራል። አንተ አባታችን ነህ። ስለ እኛ ትጨነቃለህ፣ ስለ እኛ ታስባለህ። ስለዚህ ዛሬ ጭንቀታችንን ሁሉ ባንተ ላይ እንጥላለን። ሰላምህም ልባችንንና ሐሳባችንን ይጠብቅ። በኢየሱስ ኃያል ስም አውጁ። በኮመንታችሁ መኖሪያዬ የዘላለም አምላክ ነው በሉ። ሃሌሉያ! አሁን በታላቅ ድምፅና በደስታ የታላቁን ንጉሥ የእግዚአብሔርን ስም እናመሰግናለን። በብሉይ ኪዳን አትፍራ፣ እኔ ካንተ ጋር ነኝና አትደንግጥ፣ እኔ አምላክ ነኝና ይላል ኢሳይያስ 41:10። በአዲስ ኪዳን ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ ልባችሁ አይታወክ አይፍራም ዮሐንስ 14:27 በማለት የሰላም ራስ ሆነ ስለመጣ ክብር ላንተ ይሁን። በቅዱስ ቃል ውስጥ በብዙ ስፍራዎች አትፍሩ እያልክ የፍርሃትን መንፈስ ስላራክልን ስለሰበርክልን ዛሬ በነፃነት ፊት እንቆማለን። ጌታ ሆይ ስለ መንፈስ ቅዱስ ኃይል እናመሰግንሃለን። በውስጣችን ተደብቆ የነበረውን በፍርሃት ታፍኖ የቆየውን ያንተን እንቁና መለኮታዊ ስጦታ ዛሬ መንፈስ ቅዱስ ስላነቃቃው ስምህ የተባረከ ይሁን። ከእንግዲህ እኛ ያንተ ባላደራዎች ነን። በውስጣችን ያለው ጸጋ ለምድራችን በረከት፣ ለሰው ልጆችን መድኃኒት ሆኖ እንዲወጣ ስላደረግ እናመሰግንሃለን። ዛሬ እያንዳንዳችን አዲስ ቅባት፣ አዲስ ኃይልና አዲስ ራእይ ተቀብለናል። ከዚህ ሰዓት ጀምሮ በቤታችን፣ በስራችን፣ በትምህርታችንና በተሰማራንበት የህይወት መስክ ሁሉ ላይ ያንተ በረከትና የማዳን ኃይል ከእኛ ጋር መሆኑን እናውጃለን። ድንቅና የተባረከ በድል የተሞላ የህይወት ጉዞ ከፊት ለፊታችን አለ። ጠላት አትችሉም የሚልበት ዘመን አብቅቷል። እኛ ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እያልን በድል እንወጣለን። ስለሰማኸን፣ ስለፈወስከንና በስምህ ስላሳረፍከን እናመሰግንሃለን። ይህ ቀን የድል ቀን ነው። ይህ ቀን የነፃነት ቀን ነው። በጌታ በኢየሱስ ክርስቶስ ኃያል ስም አሜን።